በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ስሙ ሲነሳ መድረክን የሚያናውጥ ድምፁ ሲሰማ ባህልና ወግን በደማቁ የሚያስታውስ አንድ ትልቅ የጥበብ ሰው ነበረ። ሁልጊዜ ፊቱ ላይ የማይጠፋው ፈገግታው፣ ጨዋነቱና ተጫዋችነቱ ለብዙዎች ልዩ ትውስታ ነው። ነገር ግን ሰኔ 8 ቀን 2018 ዓ.ም ያ ያላሰብነው መርዶ ተሰማ። የባህል ሙዚቃው አምባሳደር፣ በብዙሃኑ ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተነገረ። ለመሆኑ በዛች አስገራሚ ሰኔ 8 ማለዳ ምን ተከሰተ? ከቅርብ ጊዜ ወዲህ ከክብደት መጨመር ጋር ተያይዞ የስኳርና የደም ግፊት ህመም እንዳለበት ራሱ በይፋ ተናግሮ ነበር። ክብደቱን ለመቀነስ የተለያዩ የሕክምና መንገዶችን ሲከታተል የነበረ ቢሆንም ሁኔታው በጥሩ ለውጥ ላይ እንደነበረም በሶሻል ሚዲያ ላይ ቀርቦ እንደገለጸም ይታወሳል። ነገር ግን ሰኔ 8 ማለዳ ላይ ድንገት የድካም ስሜት ተሰማው። ልጆቹ በፍጥነት ወደ ሆስፒታል ሊወስዱት ተረባረቡ። ወደ ሆስፒታል በሚወሰድበት በዛ አስጨናቂ ቅጽበት ወንበር ላይ ተደግፎ የነበረው ሰማኸኝ ሆስፒታል ደርሶ ሕክምና ሳይጀምር ብዙም ሳይቆይ ህይወቱ በአጭር ተቀጨ። ያ የኢትዮጵያን ባህል ወግና ታሪክ በዜማዎቹ ሲዘክር የኖረው ትልቅ ድምፅ ለዘላለም ዝም አለ። በቅርቡ በሚዲያ ቀርቦ ከጊዜ በኋላ የመጣበትን ውፍረት እየቀነሰ እንደሆነና በዚህም ጥሩ ለውጥ ማምጣቱን በመግለጽ በደስታ ሲናገር የታየው ሰው መታመሙ ሳይሰማ ድንገት ሞቱ መነገሩ መላ ህዝቡን ያስደነገጠ መርዶ ሆኗል። ምነካው? የሞቱ ምክንያትስ ምንድነው? የሚሉ ጥያቄዎች መልስ ፍለጋ በየሰው ልብ ውስጥ እየተጉላሉም ናቸው። ለመሆኑ ሰማኸኝ በለውን የገጠመው የጤና እክል ምንድነው? ድንገት ህይወቱ እንዲያልፍ ያደረገው የክብደት መቀነሱ ሂደት ወይስ ሌላ? ከሞቱ ከሰዓታት በፊት ቤት ውስጥ የተፈጠረው አሳዛኝ መጨረሻስ ምንድነው? ሁሉንም በዝርዝር እንነግራችኋለን። ሰላም ለእናንተ ይሁን ውድ የሰርክ ቲዩብ ቤተሰቦች፣ ይህ ወቅታዊና ታማኝ መረጃዎችን ወደ እናንተ የሚያደርሰው ሰርክ ቲዩብ ነው። ዛሬም ስለ ተወዳጁ ድምፃዊ ሰማኸኝ በለው ድንገተኛ ህልፈትን አስመልክቶ የተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ስሙ ሲነሳ መድረክን የሚያናውጥ፣ ዜማው ሲሰማ ደግሞ የሀገርን ጠረን የባህልን ወግ በደማቁ የሚያስታውስ አንድ ታላቅ የጥበብ ሰው ነበረ። ሁልጊዜ ፊቱ ላይ የማይጠፋው ያ የደመቀ ፈገግታው፣ ጨዋነቱና ተጫዋችነቱ ለብዙዎች ልዩ ትውስታ ነበር። ነገር ግን ሰኔ 8 ቀን 2018 ዓ.ም መላውን የኪነ ጥበብ አፍቃሪ ያስደነገጠና ያላሰበው መርዶ በድንገት ተሰማ። በብዙሃኑ ዘንድ ሰሜ ባላገሩ እየተባለ በጥልቅ ፍቅር የሚጠራው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተነገረ። ለመሆኑ በዛች አሳዛኝ ሰኔ 8 ማለዳ ላይ ምን ተከሰተ? ብዙዎች እንደሚያውቁት ሰማኸኝ ከክብደት መጨመር ጋር ተያይዞ የስኳርና የደም ግፊት ህመም እንዳለበት ከ1 ዓመት በፊት በይፋ ተናግሮ ነበር። ክብደቱን ለመቀነስም የተለያዩ የሕክምና መንገዶችን በጥንቃቄ ሲከታተል የቆየ ሲሆን ሁኔታው በጥሩ ለውጥ ላይ እንዳለና መልካም መሻሻል እያሳየ መሆኑንም ራሱ በሶሻል ሚዲያው ላይ በቅርቡ ገልጾ እንደነበር ይታወሳል። ነገር ግን የሞት ነገር አይታወቅምና በዛች ዕለት ጠዋት ላይ ድንገተኛና ከባድ የድካም ስሜት ተሰማው። ልጆቹ በፍጥነት ወደ ሆስፒታል ሊወስዱትም ተረባረቡ። ነገር ግን በተነገረው ይፋን በተደረገው ልብ ሰባሪ መረጃ መሰረት ወደ ሆስፒታል በሚሮጡበት በዚያ እጅግ አስጨናቂ ቅጽበት ሰማኸኝ ወንበር ላይ ተደግፎ ነበር። ሆስፒታል ደርሰው ከተማከሩ በኋላ ግን ብዙም ሳይቆይ ያ ትልቅ ሰው ህይወቱ በአጭር ተቀጨ። የኢትዮጵያ ባህል ወግና ታሪክን በደማቅ ዜማዎቹ ሲዘክር የኖረው ያ የብዙዎች ተወዳጅ ድምፅ ለዘላለም ዝም አለ። ለመሆኑ ሰማኸኝ በለው ለሀገራችን ጥበብ ምን ነበረ? በአማራ ክልል መቅደላ ተወልዶ ባህር ዳር ያደገው ሰማኸኝ ገና በ14 ዓመቱ ነበር የኪነ ጥበብ መንገድን በባህር ዳር ህጻናት ክፍል የጀመረው። በመቀጠልም በኦሮሚያና በባንድ አባይ ኪነ ጥበብ ቡድኖች ውስጥ በንቃት በመሳተፍ ከ35 ዓመታት በላይ በዘለቀው እጅግ ስኬታማ የጥበብ ጉዞው የሀገራችንን ባህላዊ ሙዚቃ ወደ ላቀ ከፍታ አውጥቶታል። ባላገሩ፣ ደቦት እንስራ፣ ዘግናኝ፣ አለሽ ነገር፣ ዝናቡና ዓለምን እንዳታ የተሰኙ የማይረሱ የባህል ስራዎቹ ዛሬም በህዝብ ልብ ውስጥ የታተሙ የጥበብ አሻራዎች ናቸው። ሰማኸኝ የዜማና የቅኔ ደራሲ ብቻም አልነበረም። በተገኘበት ቦታ ሁሉ ሳቅና ጨዋታን የሚፈጥር ሶስት ነገሮችን እጅግ ወዳለው ሀገሬን፣ ትዳሬንና ስራዬን ብሎ የህይወት መርሆችን በኩራት የገለጠ እውነተኛ ባላገር ነበር። ይህ ታላቅ የጥበብ ሰው በትዳር ህይወቱ ከ35 ዓመታት በላይ የዘለቀና የ4 ልጆች አባት ነበር። የሰማኸኝ በለው የመጨረሻ ስንብትና የፍታት ስነ ስርዓትም ዛሬ ማክሰኞ ቀን ሰኔ 9
2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል። እኛም በቻናላችን ስም ለተወዳጁ ድምፃዊ ቤተሰቦች፣ ለወዳጅ ዘመዶቹና ለአጠቃላይ ኪነ ጥበብ አፍቃሪያን በሙሉ መጽናናትን እየተመኘን ፈጣሪ ነፍሱን በገነት ያኑራት ማለት እንወዳለን። ውድ የሰርክ ቲዩብ ቤተሰቦች አብራችሁን ስለቆያችሁ እያመሰገንም ዳግም በሌሎች ወቅታዊና ታማኝ ታሪኮች እስክንገናኝ በያላችሁበት ሰላም